አንደኛ በሰውነታችን ላይ ምልክት ያሳያል። የመጀመሪያው ነጥብ ይሄ ነው። በሰውነታችን ላይ አንድ ከተቀመጠበት ቦታ ላይ ብጉር ወይም ከተቀመጠበት ቦታ ላይ ጠቆር ያለ ምልክት ወይ ጥላሸት የሚመስል ነገር ከተቀመጠበት ቦታ ላይ የሆነ ብቻ የሆነ ብጉር የሚመስል ከተፈጥሮ ሰውነት ውጭ የሆነ ምልክት ያሳያል። ፊት ላይ ከተቀመጠ ፊትን ብጉር በብጉር ያደርገዋል። ሲጎዳ ነው ይሄ። ከዛም በተጨማሪ የተለያዩ የተቀመጠበት አቅጣጫ ላይ ጸሎትም ስትጀምር ምስጋናም ስትጀምር መንቀጥቀጥና መሯሯጥ ይጀምራል። ይሄ ሁለተኛው ነጥብ ነው። መንቀጥቀጥ፣ መሯሯጥ፣ መረባበሽ ምናምን ይሄን ያመጣል። ይሄ በደንብ እየተጎዳ ሲመጣ የሚያሳየው ምልክት ነው። ይሄ ብጉሩ ፊት ላይ የሚወጡ ምልክቶች፣ ጠቅጠቆች፣ ሌላ ነገሮችም አሉ። እዚህ ጋር ዝም ብሎ ማዲያት የሚመስሉ ነገሮች እንደዚህ አይነት ነገሮች ይወጡብናል። ይህን ጊዜ ክፉ መንፈስ ከኛ ጋር በሆደ እየኖረ ስለሆነ እሱ ሲጎዳ የእሱን ጉዳት እኛ ሰውነት ላይ ስለሚያንጸባርቅ ነው እንጂ የኛ ሰውነት በጸሎቱና በአምልኮቱ እየተጎዳ አይደለም። እና አንዳንድ ሰዎች እንደዚህ ሲያጋጥማቸው ቶሎ ብሎ መናፍስቱ በጆሮ ሹክ ይላቸውና ጸሎቱንና አምልኮቱን ያቆሙታል። አይ እኔ ስጸልይ ፊቴ ላይ ብጉር እየወጣብኝ ነው፣ ፊቴ እየተበላሸ ነው፣ ውበቴ መልኬ እየጠፋ ስለሆነ ጸሎቱ ይቅርብኝ ብለው ይቀንሱታል ወይ ይተውታል። ከዛ ዙሮ ይመጣልሃል፣ ኃይሉን አቀዳጅቶ ከነሰራዊቱ ይመጣልሃል። ከዛ እሱ ደግሞ እንደዛ አይነት አካሄዳለሁ። ስለዚህ ትንሽ ሲጎዳ ነው እንደዛ አይነት ምልክት የሚሰጠው። ፊት ላይ የተቀመጠበት ቦታ ላይ ገና ጸሎት ልትጀምሩ ስትሉ መንቀጥቀጥ ይጀምራል። ገና ጸሎቱን ስታስቡት ላብ ይጠምቀዋል፣ መረበሽ ይጀምራል። ገና ወደ ምስጋና ሰዓታችሁ ሲደርስ ሆዳችሁን ይነፋችኋል፣ ያማችኋል ሆዳችሁን። እንደዚህ ቀድም ብሎ ይምለጨለጫል ሰውነታችሁ ውስጥ ነው። ይሄ የመጀመሪያው ምልክቱ ነው። በሰውነት ላይ ለየት ያለ ምልክት ማሳየት፣ የተቀመጠበት ቦታ ላይ መንቀጥቀጥ፣ እንደ እሳት መሆን፣ እንደ እሳት መቃጠል፣ ሰውነታችሁ እሳት ይሆናል የሆነ ጊዜ። ይሄ እሱ ሲቃጠል እናንተም የሱን መቃጠል እናንተ ላይ ስለሚንጸባረቅ መሯሯጥም አለ። ከዛም በላይ ውጥር አድርጎ መያዝ፣ ጆሮ ላይ ከተቀመጠ ጆሮን ውጥር አድርጎ ይዘዋል። አንደበት ላይ ወይም እጅ ላይም ውጥር አድርጎ አይምሮ ላይም እንደዚህ ውጥር የሚታይ የሆነ ፊልም የምታደርገው አይነት ስሜት ያስቀምጣል። እንደ ድንጋይ መሆን፣ ድንዝዝ ማድረግ ሰውነትን፣ እንደዚህ አይነት ነገሮችን ሁለተኛ በጣም ሲጎዳ የሚያሳይ ነጥብ ነው ማለት ነው። ሌላው ሶስተኛው ሲጎዳ የሚያሳየው ትልቁ ነጥብ ሰውነትን ያከሳዋል። በተለይ መንፈሳዊ ህይወት ላይ ያለን በየተለያዩ ውጊያ ጎዳና ውስጥ የገባን መቁጠሪያውንም የምንጠቀም ጸሎትንም የምንጠቀም እንደዚህ አይነት ሰዎች ካለን ጾምን ምንን የመናፍስቱ መጎዳት የስጋ ህይወታችንን የተጎዳ አስመስሎ እንዲታይ ያደርጋል። ሰውነታችን ልፍስፍስ ይላል። እሱም ሲልፈሰፈስ ዝም ብሎ አላ ሙዝዝ ያደርገዋል ሰውነታችን፣ እሱም ሲሟዘዝ ማለት ነው። እና ብዙ ሰዎች በጾም ወቅት በተለይ እስከ ግማሽ ጾም ይሄዱና እስከ 9 ሰዓት እስከ 6 ሰዓት ይጾሙና ከዛ ሰውነታቸውን ሙልጭ ሲያረገው እሱም አብሮ ሲጎዳ እነሱም ስለሚጎዱ አይ እኔ ሰውነቴ ከሳ ነው ደግሞ ከሳሽ ያስብላል። በየአካባቢው ያሉ ወንድም ቤተሰብ ትዳርን ጭምር ምን ከሳ ያስብላል። በደናው ጊዜ አብሮ እየበላ እየሰለበ ይኖርና ስትታገለውም ያው ያንኑ ያደርጋል። ስለዚህ ሌላው በጣም ሲጎዳ ወይም ሲዳከም የሚያሳየው ሌላው ነጥብ ነው። ይሄ በሰውነታችን ላይ የሚያሳየው ሌላው ጉዳቱን የሚያንጸባርቅበት መንገድ ነው። ከዛ በተጨማሪ ደግሞ ክፉ መናፍስት የበለጠ እየተዋጋናቸው ሲመጣ በደንብ በሰውነታችን ውስጥ እየተጎዱ ሲመጡ ትንሽ የሚሆን ይብዛ ሚነስም ብቻ መንፈሳዊ የሆኑ ነገሮች በአጠቃላይ የሚያስበረግገን አይነት ሰዎች እንሆናለን። ስዕል አድኖ ስናይ መበርገግ፣ መስቀል ስናይ መበርገግ፣ መደንገጥ፣ መረበሽ፣ በመናፍስት ዙሪያ የሚያስተምሩ መምህራኖችን ስናይ
መቁነጥነጥ በላብ ጥምቅ ማድረግ ቤተክርስቲያን ስንሄድ መረባበሽ በቃ በትንሽ ነገር ነው የደከመው ሲመጣ የሚያሳይ ጸባይ ነው ዶሮ ብንጸልይ ያው ብንሰግድ ያው ብናስቀድስም እንደዛው ሆኖ ተቀምጦ የኖር መናፍስቶች ትንሽ ስትጎዱት እንኳን ቅዳሴና ስዕል አድኖ ሲያይ ራሱ መረባበሽ ይጀምራል ያ መረበሹ ደግሞ ያንተ ጸባይ ይመስላል ስለዚህ አሁን በመናፍስት ዙሪያ የሚያስተምሩ አባቶች በተለይ በጸሎት በአምልኮ ስለሚወጡ ከዛም በላይ ደግሞ ብዙ የመናፍስታዊ ውጊያዎችን አሳልፈው ነው የሚወጡት ዝም ብሎ ከመንፈስ ጋር ማንም ብድግ ብሎ አይታገልም መጀመሪያ ራሱ ታግሎ የራሱን ዛር ነቅሎ ነው ወደዚህ ወደ ዓለም ወጥቶ የሌላውንም መናፍስ ለመንቀል የሚያስተምረው ከራሱ ተምሮ ነው ወደዛ የሚወጣው እንደዛ ስለሚሆን በዛ በውጊያ ውስጥ የሚሰጠው ጸጋ ስላለ ያን ጸጋ ድምጻቸውን ብቻ እንኳን ስንሰማ መልካቸውን ስናይ መደንገጥ ይጀምራል መረበሽ ይጀምራል ስለዚህ እየተጎዳ ሲመጣ ሌላው የምናይበት ምልክት የትኛውም መንፈሳዊ የሆኑ ነገሮች በአጠቃላይ የሚያስደነግጡን የሚያስረብሹን ከውስጥ ላበላም እንድንሆንና እንድንርድ እንድንንቀጠቀጥ የሚያደርጉን ይሆናሉ ማለት ነው ይሄ ሌላው ምልክቱ ነው ከዛም በተጨማሪ ትንሽ ደከም ያረገው ሲመጣ አቅጣጫዎችን እናቃለን ለምሳሌ ዶሮ ሹክ ብሎን የሆነ ቦታ ሲነዳን አናውቀው የተስማማ የተዋሃደ ስለሆነ ምንም አንለየው አሁን ሲያወራ እናውቀዋለን ከልብ ሲያወራ በአንደበት ሲያወራ ከተቀመጠበት ቦታ ሆኖ ሲያወራ ታውቀዋል ይሄ ሲደክሞ ነው የምታውቀው የሆነ ነገር አርግ ብሎ ከልብ ቶሎ ሹክ ሲያረጋም ትለያለ ያን ጊዜ ዝወርበል ትላል ስለዚህ መናፍስታዊ የሆኑ እንቅስቃሴዎችን ትለያለ ይሄም ሲዳከም የምታገኘው ሌላው ነጥብ እንቅስቃሴዎችን ባጠቃላይ አሁን ጧት ስትወጣ ስተኛ ከቤተሰብ ጋር ከማህበራዊ ህይወትህ ጋር እንደዚህ ሰዎችም ስታገኝ ምንም በጨዋታ መሐልም መናፍስታዊ የሆኑ አንደበቶችና ፍላጎቶች ከልብ ማውራቶች ወይ ሙስወሳዎች አሉ ያን ጊዜ የሱን የሆኑትን አካሄዶችን ታቃለህ ሲዳከም ነው የምታውቀው ሌላው ክፉ ኃይል እየደከመው እየጎዳው ስትመጣ መጨረሻ ላይ ብዙ ጊዜ እንደተማማርነው ይታያል መታየት ሲባል አንዳንዴ በህልም ይታያል ሲፈልግ ሁለተኛ ደግሞ የሚታየህ ዝም ብሎ እንዲቁጭ ብለው ልብ ይልባል አንዳንዴ በተለይ ሴቶች ላይ ድንጉጥ ስለሆኑ ሴቶች በተፈጥሮ የሴት ልብ ለመንፈሳዊውም ለክፉ መንፈስም ቅርብ ነው ክፉ መንፈስም አብዙቶ የሚያጠቃቸው እነሱ ነው ቅድስት ሥላሴም ብዙ ጸጋ የሚሰጡት ለሴቶች ብቻ ልባቸው ለሁሉም የተፈጥሯዊ የሆነ ህይወታቸው ለክፉ መንፈስም ለቅድስት ሥላሴ መለኮታዊ ኃይልም ለመቅረብ ይረዳቸዋል መንፈሳዊ የተፈጥሮ ህይወታቸው ወንድ ልቡ ደንዳና ነው ቶሎ ብሎ ለእግዚአብሔር አይሰበር ቶሎ ብሎ ለመንፈሳዊ ነገር አይደነግጥም በተለይ ወደ ቤተክርስቲያን ቀረብ ያለ ከሆነ ደግሞ ምንም ስሜት የለውም ይጀምራል የለመደው ነገር ነው አብሮ መንፈሱ ለምዶ እና ሴቶቹ ግን ይገርማችኋል ቶሎ ልባቸው ስለሚቀርብ በብዛት መድኃኔዓለም ሚስጥር የሚገልጠው ለነሱ ነው በብዛት በቃ አሁን ትንሳኤውን የገለጠው መጀመሪያ ለመግደላዊት ማርያም ከመብራን ቀጥሎ ማለት ነው ለሷ ነው ለሴት ነው ለ12ቱ ሐዋርያት እንኳን አልገለጠላቸውም መጀመሪያ 12ቱ ሐዋርያት ስንት አመት አብረውት ኖረዋል ብዙ ጊዜያቶችን ከሱ ጋር ሳልፈው ግን መጀመሪያ ለሷ ነው የሴት ልብ ለመድኃኔዓለም የተፈጥሮ ስጦታቸው ሴቶች ልባቸው ለመንፈሳዊ ነገር ይረዳቸዋል ቅርብ ነው በዛው ልክ ክፉ መንፈስም ትንሽ ሹክ ሲላቸው በአንዴ ነው የሚነዱት በቀላሉ ነው ክፉ መንፈስ የሚጠራቸው እንደዛ ስለሆነ ይታያቸዋል በጣም እየደከመ ሲመጣ ዝም ብሎ ውልብ ይያለ ያስደነግጣቸዋል እንደዚህ በአይናቸው ውልብ ይልባቸዋል ይሄ ሚስጥሩን እያወቁ አካሄዱን እየተረዱ የውጊያ ስልቱን በደንብ ተገብቷቸው በውጊያ ውስጥ በርትተው እያዳከሙት ሲመጡ ይሄ ሲጎዳ የሚያሳየው እንትን ምልክት ነው
በጣም ሲጎዳና ሊሄድ ሲል ደግሞ ፈተናዎችን ያመጣል። ያን ፈተና ካለፍን ከህይወታችን ይወጣል። በፈተናው ከወደቅን ደግሞ ኃይሉን እንደገና ቀልብሶ ለውጊያ ይመጣል ማለት ነው። መድኃኔዓለም ይርዳን። ከብዙዎቹ ምልክቶች ጥቂቶቹን ያቀረብኩላችሁ። እንግዲህ ቅድስት ሥላሴ በፈቀዱበት ጊዜና አካሄድ ወይም መንገድ ሌሎቹን ደግሞ መናፍስት በደንብ በውጊያ ወጋ ስናደርጋቸው ወይም ጠንከር ስንልባቸው የሚያሳዩንን መንገዶች ወይም ምልክቶች እንማማራለን። ይሄ ገባ ወጣ እያልን በመንፈሳዊ ህይወታችን ውስጥ የሆነ ጊዜ በርትተን የሆነ ጊዜ ስንሰፍ የሆነ ጊዜ ስንበረታ የምናያቸው ምልክት ነው ያቀረብኩላችሁ። አሁን እነዚህ ምልክት ካየን በኋላ በኃጢአት ከወደቅን እነዚህ ምልክቶች በሙሉ ይጠፉና ሌላ ሰው እንሆናለን እና ይሄ ነው። ግን ለመሄድ ሲወስንና መጨረሻ ደረጃ ላይ ሲደርስ ደግሞ የሚያሳየው የራሱ የሆነ ምልክት አለ። እሱን ደግሞ በሌላ ጊዜ በቅድስት ሥላሴ ፈቃድ እንማማራለን። መድኃኔዓለም ከሁላችንም ጋር ይሁን። አሜን። ወስብሐት ለእግዚአብሔር።